ወገኖች እንዴት ናችሁ? ዛሬ እንግዲህ ጠዋትም አልገባሁም፣ በሌላ ሁኔታ ነው የተገለጥኩት። በጣም የሚያስገርም ነገር እያሰብኩኝ ነበር። የሚያስገርመው ምን እንደሆነ ታውቃላችሁ? ሀገራችን ላይ በሚሆነው ነገር የተነሳ እህታችን ጸገነት የተናገረችውን ብዙዎች በጓዳቸው እንደሰሙት እርግጠኛ ነኝ። ግን አንዳንዴ የሰራዊት ጌታ እግዚአብሔር እንዲህ ሄዳለ የሚለውን ለመናገር በጣም የሚከብድ ነገር አለ። ከምናየው የተነሳ የተነገረ የሚመስል ነገር ስለሚሆን ማለት ነው። ግን እንደው ለብዙዎቻችን ማስተዋል እንዲሆንልን ደጋግማችሁ ብትሰሙት ጥሩ ነው። ይህንን ጸገነት ወጥታ የተናገረችውን ምክንያቱም እኔ በጣም ለረጅም ጊዜ በውስጤ ነበር። እንደገና ደግሞ ሰሞኑን በጣም አልቅስ ነበር የሚገርማችሁና በማላቀው ነገር ነው ማለቅሰውልና ስጸልይ ግን በቃ ወደ ምድሬ ነው የሚወስደኝ። ስጸልይ ወደ ምድሬ ነው የሚወስደኝ። እንደውም አንድ ቀን ያው ከዚህ በፊት ተናግሬዋለሁኝ የዛን የ40 ሰው እልቂት ኔክስት ዴይ አየሁት። አንዳንዴ የሚገርማችሁ በቃ ውስጤ እርጅ ሲያደርገኝ ወደ ኒውሱ ሲሄድ ያ የረበሸኝ ነገር ይጠፋል። እና አንዳንዶች ያው ትኩረታችንን በራሳችን ላይ እናድርግ ብዬ ስለተናገርኩ በጣም ይከብደኛል። እና እዚህ ሀገር ለስብሰባ ሲመጡ ማለትም ኮንፈረንስ ለማድረግ ሲመጡ እኔ በየኮንፈረንሱ ምዞር ሰው አይደለሁኝም እና ውስጤ ሲለኝ ይሄዳለሁ። እና አንድ ሁለት ጊዜ ሄድኩኝ። አንዱ በትክክል ደግሞ ከእግዚአብሔር በቃ ተነድቼ እንደሄድኩ አውቀዋለሁ። በጣም ሻክድ የሆነ ነገር ነው ያየሁት። እና እንዲህ አድርጎ በሀገራችን ላይ እንዲህ አይነት ለውጥ አምጥቶ ምናምን ሲባል ከዚህ በፊትም ተናግሬዋለሁ። ፋስት ፉድ ላይ እየሰሩ ሚኒፕሌት እየተደረጉ ጌታ ይባርክሻል፣ ይሄንን አድርጊ፣ እግዚአብሔርን ታዘዥና ትባረክ ያለሽ እንደማለት ተብሎ 500 የሚሰጥ 1000 የሚሰጥ እየተባለ ተሰበሰበ። ከዛ በኋላ ያ ሰው ተመልሶ አልመጣም። የመጨረሻው ነው ለካ። በጣም የሚገርም አልሰማውም። ሰውም ጠየኩኝ መጥቶ ይሆኑ ብዬ እንዳልሳሳት አልኩና ጠየቅኩ። ከዛ በኋላ አልመጣም። ምክንያቱም የሚፈልገውን አግኝቷላ። እነኛ የተተነበየላቸው ሰዎች ግን ያግኙ አያግኙ እግዚአብሔር ነው የሚያውቀው። በጣም ተመርረው የሚናገሩትን ነገር አንድ ስፍራ ላይ የእግዚአብሔርን ቃል እየተካፈልን እያለ ልንካፈል ተዘጋጅተን ቴሌቪዥን ኦን ነበር። በጣም ጭቅጭቅ ተነሳ በዛ ነገር። አይ ወገኖች ዝም ማለት ይሻላል እኮ ብዬ ነው እንጂ እዛው ነበርኩኝ። ዛትስ ኦኬ እንተውና ጥናታችንን ወደ እግዚአብሔር ቃል እንሄድ አልኩና በጣም ረበሸ ህብረቱን። ምክንያቱም ለዛ ሰው ደግፌ ነው የመሰላቸው። መልካም በሆነ በደገፍኩኝ ቅር ባላለኝ ነበረ። ደግሞ ማንም ስለተቀበለው ስላልተቀበለው አንድን ሰው አልገፋምም አልቀበልም። እና እናንተ ሰራን ብላችሁ የምትሉ ሰዎች በተለይ አሜሪካን እየመጣችሁ በየኢሮፑ እየሄዳችሁ የሰውን ገንዘብ በ4 ዙርና በ5 ዙር ሰው ደግሞ አፍሮ እንዲሰጥ ባኬት ይደረግና እየተነሳ ይስጥ ብላችሁ የምትሉ ሰዎች ግፍ አትፈሩ? ምድሪቷ ላይ የሚሰራውን ግፍ እያያችሁ ዝም የምትሉ አሁንም በተለይ ያንን ደግሞ እኔ ኢንፈሳይዝ አድርጌ እናገራለሁ። ዛሬ ለቤተ ክርስቲያን መሪ ተብላችሁ ተመርጣችሁ የተቀመጣችሁ ሰዎች እግዚአብሔር ጅቦች ናቸው ነው ያለኝ። አም ቴሊንግ ዩ ዋት አልኩኝ። በጣም ነው የደነገጥኩት። የሚገርማችሁ ጅቦች ምን እንደምትሰሩ በጓዳችሁ እግዚአብሔር ያውቃል። ምን እየሰራችሁ እንዳለ በቤተ ክርስቲያን ሰበብ እግዚአብሔር ያውቃል። ጅቦች ነው ያለኝ እግዚአብሔር። መሰብሰባችን ባድማና በጉቦ ከሆነ ፖዚሽን የምንፈልገው አድቫንቴጅ ለመምታት በሰው ላይ ከሆነ ኢትስ ዩዝለስ። አንድ ጊዜ አንዱ እዚህ መጣና ሲያስተምር ምን አለ፣ እሱንም እንደዚሁ ነው የሄድኩበት ምክንያት እና ከኢትዮጵያ እዚህ አምጥቶ ፓስተር ያደረጋት ጋበዘችኝ ማለት ነው። መጀመሪያም ሁኔታው በቃ ስንነጋገር በእንግድነት ላይ በጣም ከብዶኛል። በአእምሮዬ አይደለም ምንም አላቅም እኔ እና እንደ ባለ አእምሮ ማሰብ ክፉ ነው ብዬ አይደለም። ሰው በአእምሮም እኮ ይመዘናል። አእምሮን ጥለው ይላል። አሁን እኮ አእምሮ ስለጣለ ነው ህዝቡ እንደ በግ እየተነዳ ያለው። እናንተም ደግሞ ገሩንና ቀናውን ህዝብ የምትጫወቱበት እግዚአብሔርን መፍራት ከናንተ ስለጠፋ ነው።
እና አሁን ተመርጣችሁ ለቤተ ክርስቲያን መፍትሄ ትሆናላችሁ ተብላችሁ የተቀመጣችሁ ሰዎች ጅቦች ናችሁ ነው የሚለኝ እግዚአብሔር። ጅቦች ናቸው፣ ያለ ሀፍረት የሚዘርፉ ጅቦች ናቸው ነው ያለኝ እግዚአብሔር። ምን ማድረግ ይቻላል? እህታችን እንዳለችው ነው። ምክንያቱም 1000 ዓመት አንኖር፣ በቃ ለእኛ አክብረ ነው ብናልፍ ይጠቅመናል። ትውልዱን የምታስተምሩትን ግን ብትጠነቀቁ ይሻላችኋል። ትሄዳላችሁ እኮ በጣም የሚገርም ነው። አንድ አገልጋይ ግራውንድ ፕላስቲክስ አለው ሲባል አይ በቃ ሰዎች ስለቀኑ እንጂ እኮ በቸርነትም ሰው ሊያደርግለት ይችላል፣ ብዙ ነገር አለ እያልኩ በጣም ውስጤን ለማሳመን እሞክራለሁ። የሚገርማችሁ ግን እግዚአብሔር አስቀድሞ ምንም ሳትሰሙ የነገራችሁ ነገር ሀሜት ውስጥ የማትገቡ ከሆነ that's clear from God that's it። ሲያስፈልግን ኮንፈርሜሽን ነው ሰው የሚመጣና የሚነግራችሁ። እግዚአብሔር ራሳችንን ግራ እንዳንጋባ እንዳንጠረጥር እንኳን ወጣቱን አይደለም እኛ እግዚአብሔር ሲነግረን ዛሬ የምንፈራበት ሆነ። ምክንያቱም ይሆናል ብለን የማናስበው ነገር በቤተ ክርስቲያን ሆኗል ብሎ ሲል እግዚአብሔር አይሳሳትም። ግን እኔ ተሳስቼ እንደሆነ እንላለን። በጣም የሚያሳዝን ነገር። ድፍረታችሁን አቁሙ። የወርቅ አልጋ ላይ አትተኙ። ብትተኙ እስከ እንቅልፍ አይሰጣችሁ። ሰለሞን እኮ ሁሉ ነበረው፣ ነገር ግን ከእግዚአብሔር ክብር ያስወጣው አመንዝራነትና ማቴሪያሊስትነት ነው ያወጣው። ጣዖታትን የእያንዳንዳቸውን ሴቶች የሀገራቸውን ጣዖት ሲያመጡለት ተቀበለ። ዛሬ እናንተ የምትሰግዱለት የናሱ እባብ ምንድን ነው? ብረት በር ነው? በእውነት ነው የምላችሁ። እኔ በፕሮስፐሪቲ እግዚአብሔር እንደሚባርክ በጣም አምናለሁኝ። ግን ኖ እግዚአብሔር የባረካቸው ያስታውቃሉ። ሲጀምሩም ሲጨርሱም በክርስቶስ ነው የሚጨርሱት። እናንተ ለመጨበጥ ብርቅ የምትሆኑ ሰዎች ፕሊዝ፣ እኔ አንድ ቸርች ከ10 ዓመት በፊት ሄጄ አይቼዋለሁ በእርግጥ እና እንደገና ተመልሼ ደግሞ ሄድኩኝ እና በጣም ነው የሚገርማችሁ። የዛሬ 10 ዓመት የሚሆናቸው ሰውየው 40 ዓመት ነው 35 ዓመት ነው ቸርቹን ያገለገሉት። ወንበር እንኳን ፊት አይቀመጡም። ሁሉ ጊዜ የፊት ወንበር ባዶ ነው። እኔ ያ ይሁን ማለት አይደለም፣ ምንም አይደለም። ወንበር እዛ መድረክም ላይ ቢደረግ እታችም የተለየ ቢደረግ ምንም አይደለም። ግን ወገኖቼ እግዚአብሔርን መፍራት ወዴት ሄደ? ድሮ እኛ እንጀራ ስለበሉና ነገር ስለተሳካላቸው ጥለው የሚወጡ ሰዎች ነበር። እንዴት ጎበዞች ናቸው እንደዛ አይነት ሰዎች! ምክንያቱም ለራሳቸው እንጂ ለሰው መሰናክል አልሆኑም። በቃ ምናልባት ጥለው በመሄዳቸው ፐርሰናል ላይፋቸው ላይ ነው አፌክት የሚያደርገው። በእነሱ የተሰበኩት ሰዎች አሁን ሊሰናከሉ ይችላሉ። እንዲህ እንደናንተ ግን እግዚአብሔርን የሚዳፈሩበትን ትምህርት ለማስተማር ወኔ ስለሌላቸው ነው፣ ጠማማ ልብ ስለሌላቸው ነው። እና ወገኖቼ በቀጥታ ጅቦች ናቸው ብሎኛል። አሁንም ደግሜ እላለሁ፣ ጅቦች በስውር በየቤታችሁ የምታደርጓት ነገር ወደ ብርሃን ይወጣል እንዳለ ሁሉ ነገር ወደ ብርሃን ይወጣል። ይህንን ህዝብ ደግሞ ስጦታም ሲሰጠን በትህትና እንድናገለግል እንጂ በዚህ ህዝብ ላይ እንድንሰለጥንበት አልተሰጠንም። ወገኖቼ ምን እየሆነ ነው? 1000 ዓመት አንኖር። በዚህ ላይ ደግሞ በመካከላችሁ ያሉት ድሮ እንደሚሰደዱ ቢሰደዱ ይሻላቸው ነበር፣ ነፍሳቸውን እዛ ከምታስጨንቋቸው። እስቲ ምድሪቷ ያለችበትን ተመልከቱ። ሻማ ስለበራ ነው። በጣም ደስ ይላል የተደረገው ነገር በሙሉ። እግዚአብሔር ደግሞ እኔ ሌሎች ከመናገራቸው በፊት ለራሴ የሰማሁትን ነው የምነግራችሁ። እግዚአብሔር ምድሪቷን እንዴት እንደሚባርክ ብዬ ስነግራቸው የዛሬ 30 ዓመት ይስቁብኝ ነበር። የኛዎቹ እየሳቁብኝ፣ ነጮች ግን መንገድ ላይ ሲያገኙኝ ዩ ጋይስ እኮ ኢን ዘ ኒር ፊውቸር ይሉኝ ነበር። ስነግራቸው ወገኖች የቄስ በሊናን መጽሐፍ አንበበሽ ነው፣ የቄስ በሊና እንዲያርገሽ ነው። ዛሬ እንደውም አንድ ሰው የሳቸውንም ላከልኝ። ወገኖቼ እናከብራቸዋለን። ነገር ግን እኛ ጆሮአችን ከጸዳና በእግዚአብሔር ፊት ከተቀመጥን በጎች ነን፣ እንሰማለን። ይሄ ደግሞ ማንም አያደርገንም በክርስቶስ ኢየሱስ ከሆነው በስተቀር ሌላ ምን ክብር አለን? እኛ ወዶ በሰራው
ህዝቡን ለመጥቀም በተናገረው በዛ ነው እኛ ሲዮቤሌማ የምንለው ህዝቡ ላይ። ዛሬም ነገም ይሄንን እንናገራለን። እግዚአብሔር በምድሪቷ ላይ ስለፈሰሰው ደም ቤተክርስቲያን እንደሚጠየቅ በተደጋጋሚ እግዚአብሔር ተናግሯል። ማንም በውጭ ያለ አይደለም አሁን የሚጠየቀው። በውጭ ላሉት እንኳን ደፋር ለመሆናቸው ምክንያት የእግዚአብሔር ቅዱሳን ነው። ወዴት ነን ያለ ነው? ሰው ፈርሶ ሀገር ቢገነባ ምን ጥቅም አለው? እናት ልጅ አልባ የሆነች 3-4 ልጅ አንድ ሰው እያጣ። ለመሆኑ የእናንተ ልጆች በመጋዝ ቢገዘግዙባችሁ በራችሁ ላይ ምንድነው የምትሉት? የልጆቻችሁን ጭንቅላት በር ላይ ቢያስቀምጡላችሁ ምንድነው የምትሉት? ይሄ ጭካና ሊመስል ይችላል አነጋገሬ። አሁን እኮ እየሆነ ያለው ያ ነው። እናንተ መግባት ስላልቻላችሁ ወደ ቡርኪና ፋሶ ኢብራሂም ትራቶሪ ጋር አሁንም ደግሜ እላለሁኝ እንላከው፣ ወይም ኢብራሂምን አምጥቶ ምክር ይሰጥ። መጀመሪያ ሰው ላይ ነው የሰራው፣ ክርስቶስ የገባው የወንጌል ሰው ማለት ነው። ሃሎ እንጀራ መብላት ብርቅ ነው እንዴ? ልብስ መልበስ፣ መኪና መንዳት ብርቅ ነው እንዴ? ብርቅ አይደለም። እኔ ኢትዮጵያ ባለው ጊዜ መኪና ስገዛ በጣም ከኔ የተሻለ ብር ያላቸው ሰዎች ይደነግጡ ነበር። በቀን 60-70 ብር እየከፈሉ ታክሲ ኮንትራት ይዘው ለቢዝነስ በጣም ብዙ ቦታ ይሄዳሉ። ቦር ምን ያህል እንደሚያወጡ አስቡት። አሁን በሰገሌ ጊዜ ነው ወይ ልትሉኝ ነው? 3800 ነው የመጀመሪያ መኪናዬን የገዛሁት። ከዛ በኋላ ሁለተኛውን 10000 ነው። ቢግ ዲል አይደለም። ያንን እግዚአብሔር ያደረገልኝን መናቅ አይደለም የምናገረው። በሰራዊት ጌታ በእግዚአብሔር ፊት ነው የምነግራችሁ። እንኳን ዛሬ የምነዳው አይደለም ያኔም የነዳሁት ብርቅ እንዳይሆንብኝ ህሊናዬን እግዚአብሔር ገዝቶታል። በቃ ስትሬት ገርሎች ለምን ታናግሪያለሽ? ከነሱ ጋር እኮ ቆመሽ ሲያዩሽ አንቺ እንደዛ ይገምቱሻል ይበሉኛ። እኔን ቀርቦ ሊያቀኝ የፈለገ ይወቀኝ፣ ከፈለገ ቀርበው ይወቁኝል ነበር። ወገኖቼ ይሄ እግዚአብሔር ያቀኛል በሚለው የሚመጣ እረፍት ነው። እናንተ ከእውነት ጋር የቆማችሁ ሰዎች እናንተን አይጨምርም። ይሄ ለምን ተነገረ ለምትሉ ሰዎች ኪሳችሁን በርብሩ። የማን ደምና የማን ዕዳ እንዳለባችሁ ወቁ። ሴቶች ደግሞ አላችሁ በቅንነት የሚያገለግሉትን ወንዶች፣ እናንተ ባለ ጥሩ ደሞዝ ስለሆናችሁ ተስላችሁ ያገባችኋቸውን አልቅሳችሁ ያገባችኋቸውን ወንዶች እምትንቁ። በዚህ ላይ ደግሞ አንዳንድ ዘላኖችም አላችሁ በየጓዳ። ይሄ የዛሬ 20 ዓመት ነው። በሰራዊት ጌታ በእግዚአብሔር ፊት ነው የምነግራችሁ። ታዱ እንዴት እናድርግ? አንድ ሰው እኮ በጣም ተጨንቆ ደወለልኝ ምናምን አለችኝ እና ሊመጣ ፈልጓልና ልጆች አሏት፣ እሷ ቤተሰብ አላት። ምን እንደማደርግ ግራ ገብቶኛል ስትለኝ ጌታ ምን ይለኛል? ሚስቱ የወለደችው ሁለተኛው ልጅ እሱ አይደለም ይለኛል። ከዛ አንቺ ግን ይሄ ነገር እኮ የሚነገር ነገር አይደለም፣ ፕሊስ አደራሽን እንዳትነግሪው። እቤት ውስጥ ግን እሱ ማያውቀው ስራ የተሰራለ ስላት ምን ስለ ልጁ ልትይ ነው? አዎ ሁለተኛ ልጅ እሱ አይደለም ይለኛል ጌታ አልኳት። የዛሬ 20 ዓመት ነው የምነግራችሁ። ከኢትዮጵያ አምጥቶ ያስተማራት ፓስተር ነው። አስመርምሮ ሲያበቃ ሻንጣውን ይዞ ወጣ። ወገኖቼ ይሄንን ስንናገር የፊት እድፍ ሆኖብን ሁላችንንም እንደሚያስነቅፍ አውቃለሁኝ። ግን እኮ እግዚአብሔር አይዘበትበትም። ምን እያደረግን ነው? አረ ስለ ክርስቶስ እንደ ኒር ፊውቸር ሲሞቱ እንደዚህ ይመጣል ብዬ ከስንት ዓመት በኋላ ያገኘኋትን እህት ነግራት፣ አይትስ ኦልሬዲ አንድ ሰው እኮ እንደዚህ አገልጋይ እንደዚህ ሞቶ ልጅ መጣ አለች። አንዱ በህይወት እያለ መጣ። ወገኖች በጌታ ፊት ነው የምነግራችሁ። ምንም ከሰው ማቀ የለኝም። የስ አፍተር ዳት ይሄንን በመናገር ጊዜ ግን ሰዎች ይነግሩኛል። አያሳዝንም? ታዲያ እንዴት ምድሪቷ ላይ ደም እንዲህ ሲፈስ ሌላ ምክንያት እንሰጣለን? በቤቱ ከሚሰራው በደል የበለጠ ማንም ጋር አልተሰራም በእኔና በእናንተ መካከል እንደተሰራው።
እግዚአብሔር ምህረት ያድርግልን። ወገኖች ተመለሱ፣ አይጠቅምም። በተለይ በጉቦ ደግሞ ይሄ መሬቱንም ምኑንም እየገዛችሁ የምትሰሩ ሰዎች እግዚአብሔር ያልሰራው ቤት ነው። በቃ ጉቦ ከተሰጠ እግዚአብሔር አልሰራውም ቤቱን። ከመሆን ስንት ምስኪን ጠይቆ በስርዓት ያላገኘ አልከፍልም ያለ ጉቦ አንበላም የሚሉ ዊልቸር ላይ የተቀመጠ የሞተ ጠበቃዬ ኬዝህን አልይዝም አለኛል። ነገስታት ቤት እንዴት ነው ለመግባት ድፍረት ያጣ ነው? ማንንም አልፈራም። ዛሬ ባገኛቸው መንገድ ላይ ማንንም የዚህንም የዛንም ባገኝ አከብራቸዋለሁ ከሰማይ አምላክ ዘንድ ስለተሾሙ። ከዛ ውጭ ግን ከእግዚአብሔር ያየሁትን እናገራለሁ። አልቀባጥርም። መንደር ለመንደር ወሬ አልቀላውጥ። ለዚህ ደግሞ አልተፈጠርኩኝም። አም ቱ ኤክስፔንሲቭ ዩ አር ቱ ኤክስፔንሲቭ ኦል ኦፍ አስ። እናንተ ወጣቶች በየጓዳ ያላችሁ የእግዚአብሔር መንፈስ እያሳያችሁ እንደኔ ዝም የምትሉ ሰዎች ፕሊስ ፕሊስ ስለ ጌታ ስትሉ ወጥታችሁ ተናገሩ፣ አልቅሱ። እኔ አንድ ወንድም ከአቅሙ በላይ እንደሚሆንበት እየታወቀኝ ከአንዴም ሁለቴ ደግሜ በጣም አለቀስኩኝ። ላስት 2 months ኦልሞስት 2 months ላስት ዊክ ግን በቃ በጣም ውስጥ ያለቅሳል። ምልጃ ነው። መጀመሪያ ምን ሆኜ ነው? ምንድነው ችግሬ? እኔ ምንም ኬዝ የለኝ። ድሮ እንዲህ አልልም ነበር። አሁን የማያቸው ሲበዙብኝ እንዳልሳሳት ስለመፈልግ ነው፣ እንዳልበድል እግዚአብሔርን ማለት ነው፣ እያወቅኩት የጌታ መሆኑ። ካሞን አረ እንመለስ በኢየሱስ ስም። ጌታ ኢየሱስ ዘመናችሁን ይባርክ። ሼር አድርጉልኝ፣ ኮፕሊንክ አድርጉ፣ ኮሜንት ፕሊስ አድርሱልኝ። ተባረኩ።